ሰላም ሰላም ውዶችዬ ሰላም ናችሁ? እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። ይኸው እኔ ሰብስክራይብ ላደረገኝ ሰው፣ ላይክ ላደረገኝ ሰው፣ ሸር ለሚያደርግልኝ ሰው፣ ኮሜንት ለሚጽፍልኝ ሰው ታዛዥ ነኝ። ቤትዬ መጀመሪያ ከመጀመሪያው አሰራሩን ስትሉኝ የበቀደሙን ሲደርቅ ሌላ አሰራሩን ይዤላችሁ መጥቻለሁ ማለት ነው። መጀመሪያ አፈሩን እኔ ባሸዋ ነው ያደረኩት። የበቀደሙን በአፈር ነው ያደረኩት። ይህን ግን ባሸዋ ነው። ያው አሸዋውን አስተካከልኩ። መጀመሪያ ጭቃውን ጠፈጠፍኩ። ከታች ጭድ አድርጌ ወይም ገደብ አድርጌ አፈር እንዳያነሳብኝ ጥፍጥፍ ካረኩት በኋላ አሸዋውን አስተካክዬ የጠፈጠፍኩትን ጭቃ ወስጄ ቅርጽ ካበጀሁበት አሸዋ ላይ ያረኩት። ከዛ ጎድጎድ ያለው ላይ ይሄው ጭቃው አብሮ ጎድጎድ ይላል። የምን ቅርጽ ያመጣልናል? ያከምባሎ ቅርጽ ያመጣልናል። እንደገና ደግሞ በበቀደም የሰራሹ በጣም ወደ ላይ ጎነ ቁብ አለ ላላችሁኝ ክርክም አድርጌ በቢላ ክርክም አድርጌ ትንሽ አስቀርቼ ዘርጋ 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 እያረኩ 3 4 ዙር እየቀጠልኩ ነው እንትን ምለው። ምክንያቱም ዳቦ ስጋግርም ዳቦውን እንዳይዝብኝ አንዳንድ ነገር ስጋግር አንዳንድ ነገሮችን ቡጭቅ አድርጎ እንዳይዝብኝ እና በዛ አጋጣሚ ለእናንተ አሳያለሁ ብዬ በነካጀ ብዬ ሁለት ሆነልኝ ማለት ነው። እና ውዶችዬ አንዳንዶች ደግሞ እጭ ጭቃ ወይኔ ኤሌክትሪክ አይሻልሽም? ኤሌክትሪክ እኮ ክዳን አለው። ኤሌክትሪክ ምጣድ ክዳን አለው። አይ ነው አውቃለሁ፣ ክዳን አለው። የኤሌክትሪክ ምጣድ ክዳን አለው። እኔ በኤሌክትሪክ ብጋግር ጠልቼ ነው። በነገራችን ላይ ደጃፋችን እንደዚህ የሆነው በየቦታው ዝርክርክ ያለው እንደምታዩት ከጀርባዬ ከኋላ ያለው ቦታ እንትን ሊል ነው። 4 ክላስ ሊሰራበት ስለሆነ አይታያችሁም እንጂ ከታያችሁ ልብ ብሎ ገመድ አይታችሁታል፣ ተቀይሷል ለመስራት ማለት ነው። አፈርም ተቆፍሯል። ስለዚህ ለዛ ነው ደጃፉ ዝርክርክ ያለ እቃው በየቦታው ጀርካው የዮቤ መቀመጫ ያ ፖፖ የሚመስለው ማለት ነው። እና በየቦታው እቃ የሆነው ለዛ ነው። እና ውዶችዬ ምን ልላችሁ ፈልጌ ነው፣ እኔ ላይክ ሸር ሰብስክራይብ ላደረገልኝ ሰው ክብር አለኝ። አንዳንድ ኮሜንቶችን ብትኮምቱ እንደ አካባቢያችሁ እንደ ሀሳባችሁ እቀበላችኋለሁ። አልተሳሳታችሁም። አይኖ በ21ኛው ክፍለ ዘመን ኤሌክትሪክ ምጣድ፣ ዘመናዊ ነገር ያስፈልጋል። ግን ደግሞ ዘመናዊ ነገር መጠቀም ዘመናዊ ሴት ወይም ደግሞ ዘመናዊ ሰው አያረጋችሁም። ለምን ብትሉ እኔ እንደ አቅሜ ነው የምኖረው። የኤሌክትሪክ ምጣድ የመግዛት አቅሙም የለኝም፣ ወይም ደግሞ ፍላጎት አለኝ ግን አቅም የለኝም። ገብቷችኋል? እኔ ኤሌክትሪክ ምጣድ የምገዛበትን የሸክላውን ምጣድ ገዝቼ አከምባለውን ራሴ ብሰራ ይሻለኛል። 150 እና 170 ብር ነው አከምባለሁ። ግን አይቆይም፣ እንጨት ስለሆነ ተሎ ነው የሚቃጠለው። የብረት ደግሞ እንዳላሰራ ሲያልበው እንጀራው ተልተሎ ይሸብታል። ስለዚህ ከኢኮኖሚ አንጻር ይሄ የሚገርማችሁ ነገር እኔ ውሸት አልወድም። ገጠር ማለት ዓለምን የሚያስተዳድር ነው። የገጠር ሰው ከሌለ እኔ 100% ሁኔ ነው የምነግራችሁ፣ የከተማ ሰው መኖር አይችልም። ሽንኩርት ከገጠር ነው ሁሉም ነገር። ዘይት ራሱ ታሽጎ ዘመናዊ ሆኖ የሚመጣው የገጠር ሰብል ታጭዶ ተወቅቶ ለከተማ ሰው ቀርቦ ነው። ስለዚህ እኔ በገጠርነቴ እኮራለሁ እንጂ አላፍርበትም። ለምን ብትሉ በእንደዚህ አይነት ጭቃ ተሰርቶ የእንጀራ መደርደሪያ ሞሰብ ይሰራል። አሁን ሞሰብ በስፌት እንደሚሰራው እናቶቻችን በጭቃ ሞሰብ ይሰራሉ። ከዛ ላይ የሰው ቁመት የሚያህል ጎታ የሚባል ይሰሩና ከጎተው ውስጥ እህል ከተው ከዛ ላይ ደግሞ የእንጀራውን ሞሰብ አስቀምጠው ከታች ቅጠል አድርገው እንጀራውን እዛ ውስጥ በእንደዚህ አይነት ተደርድሮ ሳምንት 15 ቀን አይሸብትም። አሁን እኔ በዚህ ስጋግር አይሸብትብኝም። ለምን? የሚያልበው ነገር ወይም ምን የሚለው ነገር የለም። ምን ልላችሁ ፈልጌ ነው፣ የኤሌክትሪክ አግኝቼ እግዚአብሔር ይመስገን እኔ ከስደት ስመለስ የሰራሁት ቤት በጣም ቆንጆ ቤት ነው። ኤሌክትሪክ ምጣድ ብተክል ምን ብል ምን ቤቱ ያምራል፣ ዘመናዊ ነው፣ ደስ ነው የሚለው ቤቴ ያምርበታል። ግን አቅም የለኝም ነው የምላችሁ። ወደ ላይ 20 ሺህ ምናምን ሊገኝ ይችላል። ወደኛ ደግሞ ባለፈው ጠይቀናል 35 40 ሺህ ብር ነው የሚሉት ምጣድ። 40 ሺህ ብርና 35 ሺህ ብር አውጥቼ ምጣድ ከምገዛ ላከምባሎ ብዬ እዝችው በምጣዴ እየጋገርኩ አከምባሎዬን ጭቃዬን እየተለዋወስኩ ቢኖር ይሻለኛል። አንድ ቀን ይሳካል፣ አንድ ቀን ኤሌክትሪክ ምጣድ ይኖረኛል እላችኋለሁ ውዶችዬ። ስለዚህ ምን ልላችሁ ፈልጌ ነው፣ በጣም ብዙ የገጠር ልጆች አላችሁ፣ ምን ማየት ብቻ እንጠቀምበታለን፣ በጣም ጎበዝ ነሽ ምናምን ለምትሉኝ፣ ሞራል ለምትሰጡኝ በጣም አመሰግናለሁ፣ ክበሩልኝ። በዛው አጋጣሚ ግን ቤቱን ፕሊስ ሰብስክራይብ አድርጉልኝ።
ቪዲዮውን እስከ መጨረሻው እዩልኝ። በብሎግ የምመጣላችሁ ደግሞ በጣም ደቂቃው ስለሚረዝም አሁን ይህ ደቂቃ ወደ 30 ምናምን ደቂቃ ነው። መጀመሪያ ቪዲዮውን አፋጥንና ከዛ ነው የድምፄን ቭሎግ የማደርገው። ቭሎግ የማደርገው ደግሞ የልጆችን ነጻነት ያለ መንፈግ ነው። ይኸው ባልየው ሊሄድ ነው ወደ ውጭ። የልጆችን ነጻነት ሰው ሲያወራ ምናምን ነጻነት ያለ መንፈግ ነው። በቤትሾ ቻላን ስሰራ በጣም ብዙ ሰዎችን ዝም በሉ እያልኩ እየተበሳጨሁ እየተናደድኩ ቪዲዮ እያቋረጥኩ ነበር ድምፅ እየገባብኝ። አሁን ግን ለምን ሰውም ቭሎግ ይወዳል፣ ለምን ቭሎግ አላደርገውም ብዬ ቭሎግ አደረግኩት እላችኋለሁ። ቭሎግ በማድረጌ እንዳትቀየሙኝ። ከጊዜ በኋላ ሰዓት እያየው እንደዚህ በድምፅ ልመጣላችሁ እችላለሁ። እና ይኸው ከጀርባዬ የምታዩት ቦታ እኔ እስከተቀመጥኩበት ከጀርባዬ ትንሽ ገመድ የለም። ይታያል አይታይ? ለእኔ ይታየኛል። ምክንያቱም ለእናንተ ይታይ አይታይ አላቅም። ተቀይሷል። 4 ክላስ መጥቷል። ቪዲዮ ሰርቼላችኋለሁ እንዴት እንደተቀየሰ። እንጨቱ ሲቆም ማገር ሲመታ ቆርቆሮ ሲመታ ምናምን እሱን ቪዲዮ አደርግላችኋለሁ። በቃ እዚህ ጋር የበቀደሙ አያችኋት ክርክም አድርጌ አሳጥሬ ትንሽ አድርጌ፣ ምክንያቱም በጣም ጎነ ወደ ላይ ወጣ ምናምን ስላላችሁኝ ክርክም አድርጌ ትንሽ ካስቀረው በኋላ ዘርጋ እያደረኩኝ እየቀጠልኩ አሳምራታለሁ ማለት ነው። እኔ በነገራችን ላይ እውነቱን ልንገራችሁ፣ እኔ ይህን ጭቃ መስራት ፈልጌ አይደለም፣ ይህን ጭቃ ማብካት ፈልጌ አይደለም። እውነቴን ነው የምላችሁ። ግን ሴት ልጅ መለኛ ናት ይባላል። ሴት ልጅ መውጫ አታጣም። ሴት ልጅ ቀን ታሻግራለች። ሴት ልጅ ጨለማን ታበራለች ይባላል አይደለ? ስለዚህ ይባላልና ለዛ ብዬ ነው ውዶችዬ። እና ሰፖርት አድርጉኝ፣ አበረታቱኝ። ቢያንስ ሴት ልጅ የወር ገቢ ሲኖራት ጥሩ ነው። አትናቅም፣ ሰው አይገላምጣትም። ክፉ ቀኝም ማለት ክፉ ግራ ምናምን እንደዚህ ሰው አይናገራትም። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ። የፈለገ ይውደዳችሁ፣ የፈለገ ያፍቅራችሁ፣ ያን ወንድ የፈለገ ቢወዳችሁም፣ የፈለገ ቢያፈቅራችሁም፣ የፈለገ ቢነጠፍላችሁም የወር ገቢ ካላመጣችሁ ስትጠሩት አቤት አይልም። የሆነ ነገር ስታማክሩት ከልቡ ቁሞ አያዳምጣችሁም፣ ቁጭ ብሎ አያዳምጣችሁም። ቀኝ ስታወሩ እግዚአብሔርን እኔ ስለደረሰብኝ ነው። ቀኝ ስታወሩት ግራ ነው የሚመልስላችሁ። ቤቱ በሰዓት አይመጣም። በቃ እንደዚህ የሆናችሁ ሴቶች እንዴት ነው የምትችሉት? እግዚአብሔርን ባላችሁ እስከ 5 ሰዓት እስከ 6 ሰዓት እስከ 4 ሰዓት ቆይቶ ከዛ ላይ ገላምጦሽ ምን ብሎሽ ቡና ፍልተሽ ጠብቀሽ እንጀራ አቅርበሽ ጠብቀሽ ወጥ ሰርተሽ ጠብቀሽ። ለምሳሌ አሁን በኢትዮጵያ ባህል ደግሞ ዶሮ ወጥ፣ ስጋ ወጥ ምናምን ባል ከሌለ አይበላም ይባላል። እሱን እንዴት ነው የምትጠብቁት? እኔ አልጠብቅም። በነገራችን ላይ ባናቱ ይተከል። ከፈለገ ሻንጣውን ይዞ ውልቅ ማለት እዛ ከሚፈልጋት ነገር ከሚፈልገው ቦታ ከሚመቸው ቦታ እሱ ደስ ከሚያስደስተው ቦታ ይሄዳታል እንጂ እኔ ምግብ ዶሮ ወጥ ሰርቼ አልጠብቀውም። ዶሮ ወጥ ሰርቼ በረድ አይደል እበላለሁ። ፈንታዬን በልቼ ፈንታውን አስቀምጥለታለሁ እንጂ አባወራ ክብር እንዳለው ሲያከብራችሁ ነው የምታከብሩት። ሴት ልጅ ተጨቁና ኑር ብላ የሚል ዘመን አሁን የለም። ትበላላችሁ። ያከበራችሁን ሰው ታከብሩታላችሁ፣ ያቀለላችሁን ሰው ታቀሉታላችሁ። አንዳንድ ወንዶች እንዲህ ይላሉ፣ ምስቴ ድሮ ትወደኝ ነበር፣ አሁን ጠላችኝ። ምስቴ በጣም ታከብሬ ነበር፣ አሁን ክብር የላትም። ድሮ እንደዚህ ነበር። ድሮ እንደነበርከው ብትኮን አትቀየርም እች ሴት። እውነቴን ነው የምላችሁ፣ ሴት ልጅ አትቀየርም። ግን ድሮ ያሳያሃት ፍቅርና ድሮ ያሳያሃት ትትና ድሮ የሰጣሃት ጆሮ፣ ድሮ የምሰጣት ጆሮ፣ የምሰጣት ሰዓት፣ የምሰጣት ጊዜ ስትቀንስባት፣ ግልምጫው፣ ስድቡ፣ ቀኝ ግራ የምትናገሩት ነገር እሱ ነገር ፍቅርን ያቀዘቅዛል። ወንድ ልጅ እውነቴን ነው የምላችሁ፣ ወንድ ልጅ በላም አልበላም ጠጣም አልጠጣም ስሜቱ ይመጣል። ሴት ልጅ ግን ካልበላች ካልጠጣች ቀን ውሎዋ ደስተኛ ካልሆነች አልጋው ራሱ ይጎረብጣታል። አይደለም ስሜቷ ደስተኛ አልትሆን ምናምን አልጋ ራሱ ይጎረብጣታል። መገላበጥ ያስጠላታል። መተኛት ያስጠላታል። መጋደም ያስጠላታል። በቃ ያስጠል የሰው ትንፋሽ የሰው ወዝ ይዘው ምናምን ያስጠላታል። እኔ የምነግራችሁ ማለት ነው። ስለዚህ ብዙ እህቶቼ የቤት እመቤት ሆናችሁ 2 3 4 5 ወልዳችሁ በርበሬ ሲያልቅ፣ ዘይት ሲያልቅ፣ ጨው ሲያልቅ፣ ኦሞ ሲያልቅ፣ ሳሙና ሲያልቅ፣ ዳይፐር ሲያልቅ እንዲሁ ምኑ የምትፈልጉት ነገር ፀጉራችሁን መሰራት፣ ሻርፕ መግዛት፣ ብጃማ መግዛት፣ ጫማ መግዛት ስትፈልጉ ከወንድ እጅ እንዴት ነው የምትጠይቁት? በስማም ተው። ጤፉ ምናምን አብሮ ሊበላ ይችላል። እንዲው ቅመማ ቅመም ለመግዛት ከወንድ ብር ጠይቃችሁ፣ ከዛ ላይ ደግሞ ቅመማ ቅመም አንሷችሁ፣ ብር አንሷችሁ፣ ወጡ ካልጣፈጠው ወጡ አይጣፍጥም ብሎ ሆቴል የሚሄደው ነገር ወይኔ ይህን እንዴት ነው ችላችሁ የምትኖሩት? እኔ አልችልም። እኔ በነገራችን ላይ ስራ ወዳለሁ።
ምንም ስራ ይሁን እሰራለሁ። እጀ ባዶ ከሆነ አልወድም። ምንም ስራ እሰራለሁ። ምንም ስራ ሰርቼ እንደምንም ፈግቼ ብር አመጣለሁ። በዛ ብር ነፃነቴን እገዛበታለሁ። ነፃነቴን፣ እሴትነቴን፣ መብቴን እገዛበታለሁ። አንዳንድ ሴቶች ቁጭ ብላችሁ ቂጣችሁን ስታለፉ፣ ቡና ስታንቃርሩ፣ በየጎረቤቱ ስታወሩ፣ ልብስ ስታጥቡ፣ ቤት ስትጠርጉ፣ ቤት ውስጥ ስትውሉ እረፍት የላችሁም። ግን ስራ የላትም ነው ስማችሁ። ስራ የላትም። ለምን እንደዚህ ይሆናል? እባካችሁን ራሳችሁን ተንከባከቡ፣ ስራ ስሩ። በተለይ በአሁኑ ጊዜ ሶሻል ሚዲያ ተጠቃሚ ከሆናችሁ ማንም አይናገራችሁም። ሰው አክብሮ ነው የሚይዛችሁ። እንዲው ስልካችሁ የያዛችሁት ስልክ የምትሞሉት ኢንተርኔት ስክሮል የምታደርጉበት ብር ያመጣል። ዩቱብ፣ ፌስቡክ፣ ቲክቶክ ገንዘብ ያመጣል። እባካችሁ ቲክቶክ ለፍታችሁ ወጥታችሁ ወርዳችሁ ብልግና ሰርታችሁ ሰው ረግጣችሁ ነው። ዩቱብ ግን በሰራችሁት ልክ በፖስታችሁት ልክ ነው፣ በቪው ነው የሚከፍላችሁ። እና ተስፋ አትቁረጡ። እግዚአብሔር ግን ወይኔ የቤት እመቤት አዘንሁላችሁ፣ በጣም አዘንሁላችሁ። እና ምን ልላችሁ ፈልጌ ነው ውዶችዬ፣ ይህን ነገር እስኪ ኮሜንት ስጡኝ። አስተካክየዋለሁ አላስተካከልኩትም፣ ቆንጆ ነው፣ እንዴት ነው? ሌላ ምን ልስራላችሁ እስኪ ንገሩኝ። ምጣዱን ተክያለሁ፣ መደብ ሰርቼ መደቡ ላይ ምጣዱን ተክያለሁ። አሳያችኋለሁ። እንጀራ እየጋገርኩ በዚህ አሳያችኋለሁ። ላይቭ ቀጥታ አሳያችኋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። አሁንም መጠየቄን አላቋርጥም። በደንብ ቪዲዮውን እስከ መጨረሻው እዩልኝ፣ አጫውቱልኝ። ላይክ፣ ሸር፣ ሰብስክራይብ በእናታችሁ። አሁን 30 ሺህ የታየ ቪዲዮ አለ፣ ግን 30 ሺህ ሰብስክራይብ ብገባ ምን ችግር አለው? እኔ እህታችሁ አይደለሁም? ምስኪን ልጅ ማሳድግ እናት ነኝ አይደለ? ምን ችግር አለው? ሰብስክራይብ አድርጋችሁ 30 ሺህ ሰው ቪው አይቶ ያነ ሁሉ ሰው ሰብስክራይብ የምትለውን ጠቅ ቢያደርግ ምን ችግር አለው? ምን ችግር? እኔ ከሰው እጅ አልጠበቅኩ፣ ብር ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። ልስራ፣ እዩልኝ፣ ላይክ ሰብስክራይብ አድርጉልኝ ያልኩ፣ ሌላ ምንም አላልኩም። ስልካችሁ ላይ ከእናንተ የሚቀነስ የለም፣ የሚቆረጥባችሁ ነገር የለም። ለእኔ ይጠቅመኛል፣ ለእናንተ ግን የሚቀንስባችሁ ነገር የለም። ምን ነው? ኧረ ተው፣ እንተሳሰብ ማሮች፣ እንተሳሰብ። ወዳችኋለሁ፣ አከብራችኋለሁ። በድጋሚ እንጀራ እየጋገርን እንገናኝ። ይኸው እዚህ ጋር እያቻት አስተካከልኳት። በቃ አሁን 2 ዙር 3 ዙር ሲቀጠል ያምራል። ቪዲዮ እንዳይረዝምባችሁ ብዬ እዚህ